እንዴት አልኩ ላስረዳኝ ቢዝነስ ላይ ፎከስ የምታደርግ ሴት ደስ ይለኛል። ውሸት 124 መቀንዘር ሳክሰን የሚደበድበኝ ቀላል ነች። በፍቅር ግንኙነት ውስጥ ምን አይነት ነገር ያበሳጭሽ? ውሸት ብቻ። ሌላ የሚያበሳጭሽ ነገር የለም? ለምሳሌ ገንዘብ ማጣት ነው። ያበሳጫል በጣም እኮ ውሸት አለ። እሱም በጣም ነው የሚያበሳጨው። ግን በዋናነት ግን ያው መተማመን ከሌለ ውሸት ምናምን ካለ ደስ አይለኝም፣ ያበሳጨኛል። ግልጽነት ይቀድማል ብለሽ ነው የምታስቢው? ስለ አስተዳደግህ መንገድ አንድ ነገር መቀየር ብትችል ምን ይሆናል? ያው እኔ ትምህርት ነው። ለምሳሌ አሁን ለፍስማ የሆነ ቫልዩ አለ ለማስበው ትምህርት ነው። በአሁኑ ሰዓት ግን ማለት መግባቢያ ብቻ በማለት ዛኔ በቂ ነው። ምንም አያስፈልግም። ከሰው ጋር መግባባት ከቻል በቂ ነው። ምክንያቱም በጣም አስቤበት፣ በጣም ትኩረት አድርጌበት፣ በጣም ለፍቼበት ሰክሰስ አልሆንኩም። ስለዚህ ቢሆን ኖር አለማር ነበር ማለት ነው። ድጋሚ መቀየር ይችላል። ሰክሰስ አልሆንኩም ማለት ነው። በጣም አልኩት አይደል? የሰራለው የሰራውም ያለሁት የኖርኩት ነገር ለምንድን ነው? ስለዚህ ትምህርት ቤት ገብተን የምንማረው ነው እንደዚህ በልምድ የምንማረው ይለያል። ስለዚህ እኔ አሁን በልምድ የምንማረው ይሻለኛል። እሱን አደርገው ነበር ከልጅነት ጀምሮ አስበሻል። የሆነ ነገር ስዕል ብስል 12 ዓመት ተማርኩ። እስከ 12 ስዕል ብስል እስከ 12 ዓመት ሙሉ ምን ያህል ፐርፌክት እንደሆነ አስብ። እንደዛ ነው። ግን አሁን ያለክ ማንነት ነው ይመስላል ባትማም እሱም አይኖርም። ስለዚህ ተማር አይ ያኛው ማንነት ከዚህ የተሻለ ቢሆንስ እንደዛ ነው ይሆናል ብዬ ነው። ስለዚህ እስከ ተወሰነ ድረስ ብቻ ነበር መማር ያለብን ማለት ነው። ስለዚህ መግባባት ከሰር እኔ ጋር ለመግባባት እኮ መማር አለ። እንጋይዳንት ምን ሙዚቃ ሰሜን ደስተኛ ያደርግሽ? የሙዚቃው አይነት ነው እና እንጃ ስለ ጭንቀት ምናምን ማያወራ ሬጌ ምናምን ወይስ ፈታ የሚያደርግ ሙዚቃ ምናምን የሚያስጨፍር ነገር ነው? አዎ በቃ የሆነ ቀለል ብሎ ከሚሰማው አይነት ነገር የለም፣ ሀዘን ምናምን የሌለበት አንድ እስኪ ማለት ስሰሚ ማለት የለም። ግን በቃ እንደዛ ነው ባላስታውስም ማለት ነው። ስለዚህ ሆነ ቢት ያላቸው ነገሮች ደስ ይላል። እንደነሽ አንድ ሰው ልብ ለመስረቅ ምን ሊያደርግ ይገባዋል? ያው ልቤን ለመስረቅማ ቢያንስ እኔ ወንድ ልጅ ነኝ፣ ሴት ልጅ ከሆነች መኪና ሊኖራት ይገባል። ቡልሺት እሺ አንቺ ዘውታኝ ማለት እኔ አሁን ልብሽን ለመስረቅ ፈልግ ምን ታደርጊ? ምን ይጠበቅ? ይደበደበኝ አይ እንደማታታቂ ያለሽ ማለት እሺ ምፈልገው የማያደርግልኝ ሳክስ ሻለታ ነገር ድርጅት
እንጃ ጠማሻ አሁን እንደዚህ እንደሚፈነዳ ነገር ፈንጂ የሚባለው ምንድን ነው? ፈንጂ መስሎኝ እኮ ነው ያለው። ስለዚህ አይቆጠርም። ፈንዲሻ ነው ፈንጂ ብትይ ለነገሩ መቼም ፈንጂ ብትይ ራሱ እንዴ የሚፈነዳ ነገር እኮ ነው የጠቀስኩት። ጠማሻና ደግሞ ያለው እኔ አሁን ጠማሻ ምን እንደሆነ አላውቅም። ያው ማሸት፣ ብርድ፣ ቅዝቃዜ፣ መዳበስ፣ ማሳጅ፣ ባዝሊን፣ መታጠብ፣ ገላ መታጠብ፣ ሻወር እንደዚህ ነው የሚረዳ። ምን እንዲህ ያለሽ ነው? ባዝሊን ነው ምን ይመጣ? መጀመሪያ ዋውና ተሰይ እንዲህ ብትይኝ እኮ አለ ይሄ እኮ እናሸንፋለን። እሺ ያሞቃል። የጥርስ ነው የጥርስ ነው። እኔን አመመኝ ጥርሴ ግን እሺ ጥርሴን መከፍት አይቻልም ነበር ማለት ነው። እንብላ ተካፍለን እንብላ፣ አንድ ላይ እንብላ። እንዴ ለምንድን ነው ያለቀው? እኔና አንቺ እንብላ። ማስቲካስተኝ ምን ማስቲካስተኝ እንብላ ስለሽ እንድንደውሽ ነው ያልኩት። ማስቲካ እንደዚያ አትይ እንዴ ብትኛ ቢያስ ማስቲካ እንደዚህ አልቻለሁ ወይ ጉድ። የራበው ሰው እኔ ራበኝ እርቦኝ ሲራሽ አይደለም ቁርስ ስላልበላሽ ነው የመለሽ። ያው ቶሎ ቶሎ ሰዓት ማስመለስ ወድም ወድ ቁጣች ሆድ መነፋት፣ ሆድ ማበጥ፣ መቀንበር። በእናትሽ ምንድን ነው አታበሳጭ። አረገዝኩ ነው ወይስ ማስመለስ? ሆዴ ይጮሃል። እንዴት አርግቼ ላስለውጣኝ? ወይ ሆዴ እንዴ አንቺ አትሆኝም። እንዴት አርግቼ ላስወጣኝ? ሻርክ
ቀጭኔ ባላቶን ወፍ ዶሮ ነው እንጂ ሻርክ ቆይ እዚህ አለቀ። ይሄንማ መለስ አለብኝ። አንቺ አልመለስኩም እኮ አንድ መልሽ ይሄኛ ጀመረ አስታውቂ። ይሄማ ቀላል ነው። አንድ ሰው ልብሽን ለመስረቅ ቢፈልግ ምን ማድረግ አለበት? ቅድም ዋሽተሽ ነው ማድረግ ያለበት በቃ ንጹህ ልብ መሆን አለበት። ፈጣሪውን ቢፈራ ፈጣሪ ማይፈራ ለፈጣሪ ማለት እምነቱ ላይ በደንብ እንትና ላይ ጠነከረ ሰው ቢሆን ደስ ይለኛል። ቤተሰቦቹንም ቤተሰብ የሚያከብር እያለ ይቀጥላል እና የሚያስተዳድር እንደማያስተዳድር አንድ ሰው ልቤ ለመስረቅ ስለ እኔ ሲያውቅ ስለ ቤተሰቤ ማወቅ አለበት። በተለይ ስለ እናቴ። እናቴን አንድ ሰው ከወደዳት ማለት እኔን እንደወደደኝ ይረዳዋል። እና እሱን በቃ መጀመሪያ ፎከስ ማድረግ አንድ ሴት ልጅ እኔን ወደደች ማለት መጀመሪያ እናቴን መውደድ አለባት። ምክንያቱም ፈጣሪ ወደዚህ ሲያመጣኝ በእናቴ ምክንያት ነው። ሁለት ደግሞ እናቴ ምን ያህል እንደምወዳት ስለማውቅ ያ ሰው ደግሞ ስለ እናቴ ግዴታ ነግሯለሁ ካወቅኩት። ያን ተረድቶ እናቴን ከወደደ አንድ ሰው፣ ሁለት ደግሞ ጸባይ ግድል፣ ሶስት ደግሞ ማለት እኔ እንትን ግልጽነት ነው የሚመቸኝ። የምዋሸው ነገር ምናምን የለም። ያስደስታል። ስለዚህ እናቴ ላይ ፎከስ ነው እና ከእንትን አንፃር ደግሞ ከመልክ አንፃር ያ ሴት ልጅ ቆንጆ መሆን አለባት ይባላል። ግን ጠይም ነገር ደስ ይላል። አይ ይሁን ችግር የለም። አብሽን ሳይደስ ትቀቂ ደስታሽ ተጫዋች ሰው እንዳል ማለት እኔም ጨዋታ ደስ የሚለኝ የሚያጫውተኝ ልጅ እንዳትኝ ስለሻላ የሆነ አግባብ ባለው መልኩ እና ደግሞ ቢዝነስ ላይ ፎከስ የምታደርግ ሴት ደስ ይለኛል። የስራ ሰው ምንም በቃ የሆነ ወንድ ስራ ሴት ስራ ሴት ኩሽና ምናምን የሚባል ነገር እኩል ነው ያለበት ነገር ለዛ እሺ አሪፍ ነው። በቃሽ እና የሚደበድበው ተብጥሩ ከሰውነት አካል የትኛውን ትወደዋለህ? ከሰውነት አካል ሁሉንም ወደው ግን አንድ ሞር ወደው ፀጉሬና አይኔን በእንትን ምክንያት ነው በተፈጥሮ ምክንያት የሆነ ከእናቴ ጋር የሚያመሳስለው ነገር ስለ ፀጉሬ ግን ማሳደገው ምክንያት ማለት ስለምወድ እሺ ሰላም ምሳ ባንተ ምርጫ ብትጋብዘኝ ምንና የት? እኔ ምርጫ ምሳ ምን አይነት ምግብ ይሆናል? አብራርተህ ንገረኝ። እኔ አሁን ሰው ሲጋብዝ የምወደው ምግብ ነው። እሺ አንተ የምትወደው ምግብ ምንድን ነው? እኔ የምወደው ምግብ ሽሮ ነው። ተጋቢ ነው የምር እና ጨጨብሳ ይመች። ወተት ነክ ነገር ደግሞ በጣም ስለምወድ ወተት ቦታው ደግሞ ሰፈሬ በጣም ማቆ ቦታ ስላለ
እኔን እንድትጋብዘኝ እኮ አንቺን እኮ እኔ የምወደውን ነገር ነው የምጋብዝሽ። የምወደው ቤት ነው ይዤሽ የምሄደው። ባልወደውስ ለምሳሌ እኔ ስለዚህ አንቺ ክላሽ ታደርጊኛለሽ፣ ግን ያ የምትወጂውን አስመረጥሻለሁ። ችግር አለ። ጨጨብሳም አልወድም። እሺ ተጋቢ ነው አትወጂም? እወዳለሁ፣ ግን እሱንማ ቤት ያገኘዋለሁ። አሁን ከአንተ ጋር ብበላ ደስ የሚለኝ ሌላ ነገር ነው። አንቺ አሰብሽው ፒዛ ምናምን ማለት? አዎ አንቺ መጋበዝ ትችያለሽ። ተጋቢ ነው እንጋብዝሽ። እኔና አንቺ ቅርብ ጓደኛ ብለው ስላንቺ ማወቅ የሚገባኝ አንድ ነገር ትንሽ ቅርብ ነው። ለኔ ማወቅ የሚገባክ ነገረኛ መሆን ከሰዎች ጋር ላጣላክ እንደምችል ምናምን ከሰዎች ጋር ላጣላክ እንደምችል ምናምን ነገረኛ ስለሆንኩ ማለት ነው። አስመስም ስትታይ ሳክሰን ሳክሰን ንገርሽ። እሺ ምንድን ነው ይሄ? ሲሪየስ ሚስጥሮችን ነው ልታውቅ የምትችለው። ያኔ ቢያስኳቸውን ሚስጥሮች ልታውቅ ትችላለህ እኮ። አንድ ነገር ንገሪኝ እስኪ። ነው ሚስጥር እንዴት ስንወጣ ነው ነበር? ማን ይሰማል? እኔና አንቺ ነው እኮ እዚህ ጋር ያለ ነው። አይዘኝ ነገር ያድዋ ድል ሁላ ያለው እኮ ነው የቀደሙት። አድዋ ድል ነው። እኔ ደግሞ ያልኩት ታሪክ ደግሞ ወፍ አላውቅም። በእናትህ በሁለት ሰዓት ውስጥ ሰንደቀ ሳምንት ዳማ አደረገች። በጣም ሰፊ ከሚባሉ አክሱም ላሊበላ እኔ እንጂ መልሽ ወዴት ነው? ይሄስ ተጠስ በርበሬ ቀልሽ አባባልማ ነው ወይ ጎግንማ ታውቃለሽ። ጣና ልክ ነኝ። ሻላት ያለሽ ሻላም ቅድም የሆነ ነገር ፈንጂ ጥሪ ስትባል እንደጠራሽ ሶስት አራት አምስት ተሳሳተች። ሹር አልሆነችም። አምስት እርግጠኛ አልሆነችም። ኮኮቧ ምንድን ነች? አምስት አይደለም አራት ብያለሁ። ከኢትዮጵያ በሰሜን ምስራቅ በኩል የሚገኝ አባይ ነው። ጥቁር አባይ፣ ጣና ሐይቅ ባህር ነው ያልከኝ? ከኢትዮጵያ ውጪ ግብጽ ምንድን ነው ያላት? ወንዝ ነው ያላት። መቶ 24 በጣም አስከፊ ትውስታ ምንድን ነው? በጣም አስከፊ ትውስታ አስከፊ ትውስታ አንዴ ነው ከጓደኞቼ ጋር ተለይቼ
ማለት የሆነ እንደዚህ ላይፍ ምናምን ይባላል እንደዛ ነገር ያርግ ከዛ በማን ሰዓት ነው ማታ ላይ ሄድ ከመስዋዕት የዛኔ እንትና ተጣጣው ከሰው ጋር ያው ግሩፕ ጸብ ምናምን የሚባለው ነገር አለ እንደዛ ተፈጠረና በማለዳው በቤት አይደለም መሰለኝ ሄዳታ ሐኪም ቤት ነበር ከሐኪም ቤት ጓደኛዬ ቤት አደርኩ ደገምኩት ማለት ነው እና እናቴ በጣም ነው እንትን የሆነ የሚታወቃቸው ነገር አለ ውጪ መስላም አላደር በጣም ተናደች አዘነች በጣም ተናደች ማለት እኔም በቃ የሚያስከፋኝ በጣም ያናደኝ ነው እንደዛ ማድረግ ነበር የሆነ በጓደኞች ተገፍቼ ነው የሄድኩት ምን ሆነክ ነው አንተ ውጭ ሐኪም ቤት ያደርኩ የግሩፕ ጸባላች ተመትቼ ነበር ተመተክ ምንክ በቃ አላሳይሽ ቪዲዮስ እሱን ቀን ነው የምትጠላው አስተውል ታንዲ በምን አይነት መልኩ ምትመጪ ይመስልሻል በምን አይነት መልኩ ምትመጪ ይመስልሻል እኔ እንደምሞት አስፈልግ ያው ምን ሰው ከሞት አይቀርም እንጃ እኔ ብዙ አመት ምኖር ነው የሚመስለኝ ግን ምናልባት ከሆነ መኪና ተንቀለቀለሽ ማለት በመኪና አርጅቼ ምናምን ነው ያው ነው እኮ አርጅተሽ ሞትሽ አሁንም ሞትሽ ልዩነት አለ እሺ ማሳካት ያለብሽ ነገር አለ ማለት በጣም የምትወጂው የልጅነት ትውስታሽ ምንድን ነው? አሞን የልጅነት ትውስታ በደንብ ተጫውቼ ምናምን ነገር ማለት ነው ማለት እንዳልታም ልጅ ነው ወይስ እንደኛ እንደውለት እንደዛ ሳይሆን በቃ ውጪ ከጓደኞቼ ጋር ምናምን ከሰፈር ልጆች ጋር ምናምን በደንብ ተጫውቼ ማለት እንደ ልብሽ ነበር የምትጫወች? አዎ ከሚበቃኝ ድረስ ነው ተጫውቼ የሚገባው እና እሱን ወደዋለሁ በቃ ሌላ ትውስታስ ስትወርቂ ምናምን ገመድ ምናምን ዝላይ ለነገሩ አንተ አታውቁም ሆነ ቃቃ ተገዝቶላችሁ ምናምን ነበር የምትጫወት ድጋሜ ተገናኝተን ምሳ ወይም እራት ብንገባበዝ ምን ታስባለህ? ምናልባት ጊዜ ካለ እሱን ምሳ በጋብዝሽ ቢያስባ ያው ዛሬ ታይቶ አንቺ መጋበዝ አሰብሽ አለ መቼ ተጋ